ካላችሁ አንተ በቅድሚያ ልታገባት የፈለካት ሴት ማን ናት? ኢንቨስት ልታደርግባት ነው ወይስ ልታገባት ነው? እዚህ ላይ ልታሰምሩልኝ የሚገባው ነገር አንዲት ሴት ይሄን ያክል ወጪ ለሰርግህ ብቻ እንድታስወጣ ካረገች እንዴት ነው ከዛ በኋላ ምን ያክል ወጪ እንደምታስወጣና እንደማታስወጣ የምታውቀው? ለዚህም ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ቱንካሁል መርአቱ ሊአርባዒን፣ አንዲት ሴት የምትገባው ለአራት ነገር ሊሆን ይችላል። አንደኛ ሊማሊሃ፣ ለገንዘቧ፣ ሁለተኛ ሊጀማሊሃ፣ ለውበቷ፣ ሶስተኛው ደግሞ ሊነሰቢሃ፣ ለዘመዶቿ፣ አራተኛ ደግሞ ሊዲኒሃ፣ ለዲኗ ሲባል። ከዛ በኋላ የመለሱት መልስ በትኩረት አዳምጡት። ፈዝፈር ቢዛቲ ዲን፣ በዲን ባለቤት እሷን ምረጥ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ተሪበት የዳከ፣ እጅህ አፈር ብትለወስ እንኳን ጭቃ በጭቃ ብትሆን እንኳን ድሃ ብትሆን እንኳን በቃ ድህነት ቢያቆራምትህ እንኳን ያቺን ሴት መምረጥ ይኖርብሃል። ለምን? ኢማን አላታ፣ በኢማኗ ታኖርሃለች። አብሽር አላህ አለ ትልሃለች። አንተ የሆነ ሰዓት ታገኛለህ፣ ማሻአላህ አልሐምዱሊላህ ትላለች። ታጣለህ የሆነ ሰዓት፣ አልሐምዱሊላህ ሰብረን ሊላህ፣ ለአላህ ትዕግስት እናድርግ፣ ለአላህ ምስጋና ይገባው እያለች አላህን ሁሌም ታመሰግናለች። ታዲያ እንደዚች አይነት ሴትን ለምን አትመርጥም? የሚገርመው ነገር ይችን ሴት ስትመርጥ መጀመሪያ የምትልህ ምን እንደሆነ ታውቃለህ? ወጪ አታብዛ ነው የምትልህ። ይሄን ያክል ገንዘብ ካለህ ቤተሰቦቻችንን እንርዳበት፣ አባትህን ጡርበት፣ እናትህን አስደስትበት ትልሃለች። እመነኝ እንደዚች አይነት ሴት ስታገኝ ትክክለኛ ሚስትህ ያቺ ናት። ሚስት እኮ ስትገባ ከሚስትነትም አልፋ እናት ልትሆን ይገባታል፣ እህት ልትሆን ይገባታል፣ ተንከባካቢ ልትሆንም ይገባታል፣ ለእናትና ለአባቶችህም ጧሪ ልትሆን ይገባታል። አስብ እንጂ። ሁለተኛው ነገር ደግሞ ሸሪዓ ያግራራልንና ያስቀመጠልንን ነገር መከተል ይሆናል። እሱም ምንድነው? አዕሊኑ ኒካህ ወለው ቢሻቲን፣ በአንዲት ፍየል ቢሆንም ኒካህን አሳውቁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አንተ ግመልን ሆነ በሬ ስለገነደስክና ስለጣል ትልቅ ሰርግ ወይም ትልቅ የሆነ ኸይር ስራ ሰራህ ማለት አይደለም። ምናልባት ፍየል ብቻ በማረድህ በሬ ካረዱት የተሻለ የሆነ ሷብ አጅር ልታገኝ ትችላለህ። ይህን የምታገኘው ግን መልካም የሆነ ንያ ሲኖርህ ነው። ሌላው ያንቺ ምክንያት ነው። ያንቺ መፍትሄ ደግሞ ምክንያትሽ ምናልባት ሰዎች ምን ይሉኛል በማለት አስበሽ ሊሆን ይችላል፣ ወይም ደግሞ አካባቢው ላይ ያለውን ባህል በመከተል ብቻ በመጨነቅ ሊሆን ይችላል። ነገር ግን እህቴ ይህንን ምክር አዳምጪ። አንቺ በአሁን ሰዓት የምትፎካከሪለት ነገር ቋሚ ዘላቂ የሆነ ደስታ ሊያመጣልሽ አይችልም በተአምር። ምክንያቱም ብዙ ወጪን አስወጥተው ብዙ ጭንቀትን አስመጥተው ለባሎቻቸው መጥፎ ሆነው ተፋተው ህይወት ጨልሞባቸው ቤት ውስጥ ተቀብረው የቀሩ ብዙ እህቶችንም ልታስቢ ይገባል። እንዲሁም ደግሞ ልጅ ከወለዱ በኋላ ይሄ ባህሪያቸው አለቃቸው ብሎ በመፋታታቸው የተነሳ ልጆቻቸውን ብቻቸውን በማሳደግ ላይ ቢዚ የሆኑ እህቶች እንዳሉም ልታስቢ ይገባል። በተጨማሪም ደግሞ ለቤተሰቦቻቸው ሸክም የሆኑ እህቶች እንዳሉም ልታውቂ ይገባሻል። ለምን መሰለሽ? ትላልቅ የሆኑ ወጪዎችን ባሎቻቸውን ያስወጡና መጨረሻ ላይ ባዶን ሲቀር ሲጨናነቅ ያባራቸዋል በባዶ። ከዛም ወላጆቻቸው ጋር ይቀመጣሉ። ወላጅ ይሰለቻል።